ሁለተኛው የአእምሮን ጤና ያስተካክላል፣ ጭንቀትን ይቀንሳል፣ ራስን ለመመለስ ያግዛል ማለት ነው። ሶስተኛ የማህበረሰብ ግንኙነትን ያሳድጋል፣ ተግባቢ ይሆናል፣ ተባባሪ ይሆናል፣ ለሌሎች የሚራዳ ይሆናል ማለት ነው። የደስተኝነት ጥቅሞቹ ምንድናቸው? ለከፍተኛ ውጤታማነት ያበቃል። በተለያዩ ቦታዎች ውጤታማ ይሆናል። ተንከባካቢዎች ይሆናሉ። በግንኙነታቸው በጣም ጠንካራ ይሆናሉ። በገቢያቸውም እንደዚሁ በጣም ከፍተኛ የሆነ ሪሌሽንሺፕ ስላላቸው ውጤታማ ይሆናሉ ማለት ነው። ሌላው ደስተኝነት ጥቅሙ ምንድነው? የተስተካከለ ስነ አእምሮ እንዲኖር ያደርጋል። ይህ ማለት ኢምፕሩቭድ ኮግኒቲቭ ፈንክሽን የዳበረ የፈጠራ ችሎታ ይኖራቸዋል። ችግር ፈችነት በጣም ከፍተኛ ነው የሚሆነው እና ውሳኔ ሰጪዎች ናቸው ማለት ነው በደስተኝነት ህይወት ውስጥ የሚኖሩት። እነዚህ ህፃናትን ስትመለከቱ በቪዲዮ ላይ በሚታየው ፕሬዘንቴሽን ምን ያህል ደስተኞች እንደሆኑ ማለት ነው። ስለዚህ ደስተኛ ለመሆን መኖር የግድ ገንዘብ ወይም ቤት ወይም መኪና ወይም ሌሎች ነገሮች መኖር የለባቸው ማለት ነው። እንደነዚህ ህፃናት ደስተኛ መሆን ይቻላል ማለት ነው። ስለዚህ የደስተኝነት ጉዳቶች ምንድናቸው? ከመጠን ካለፈ ማለት ነው እርግጠኛ ያልሆነ ተስፋ unrealistic expectation ሊመጣ ይችላል። ያ ደግሞ ጎጂ ነው። ያንን መጠንቀቅ ያስፈልጋል ማለት ነው። ሌሎች ስሜቶችን ችላ ማለት ይመጣል። ሌላ ሀዘን ይኖራል፣ ጭንቀት፣ ብስጭት ይኖራል። ነገር ግን ደስተኝነት ውስጥ ስንኖር ይህ ደግሞ ሌሎች ስሜቶችን እንድንረሳ ያደርጋል። ያ ደግሞ ጉዳት አለው ማለት ነው። ሌላው ደካማ ውሳኔዎችን እንወስናለን። ጤናማ ያልሆነ ስነ ጠባይ ይኖረናል ማለት ነው። በማጠቃላይ ስንመለከት ሶስቱ ትክክለኛ የሆነ ልኬት ያስፈልጋቸዋል። ሶስቱ። ስለዚህ በተለይ ሀዘን፣ ጭንቀትና ፍርሃት ትክክለኛ የሆነ ልኬት ያስፈልጋቸዋል። በመጠኑም ቢሆን ደግሞ ደስተኝነት ላይ የሚሰማውን አሉታዊ የሆኑ ነገሮችን ሊያመጡ የሚችሉ ነገሮች ካሉ ያንንም ልኬት ያስፈልጋል ማለት ነው። የነዚህ ስሜቶች መዛባት ለየትኛውም አይነት በሽታ ዋነኛ ምክንያቶች እንደሆኑ ማወቅ አለብን። ከዛ ባሻገር ግን ደስተኛ ህይወት መኖር ለህይወታችን ስኬት በጣም አስፈላጊ እንደሆነ አውቀን የሚሰሙ ስሜቶች ግን ተፈጥሯዊ መሆናቸውን መቀበል ያስፈልጋል ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። ቪዲዮዬን ላይክ፣ ሼር በማድረግና እንዲሁም ለወዳጅ ዘመዶቻቸው በማዳረስ እንድትተባበሩ አደራ እላችኋለሁ። አመሰግናለሁ።